ኢየሱስ እሱ ራሱ እኔ ጌታ ነኝ ያለበትን ማስረጃ አምጪ ይላል እዚህ ጋር። ስሚኝ በደንብ አድርገሽ ዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ላይ እኔ የሚልበትን ጌታ ነኝ የሚልበትን አምጪ ያላችሁ አጠይቁኝ። ጌታ ምንድን ነው የሚገባው? ሲጀመር ለጌታ ምንድን የሚገባው? ስግደት አይደል? አምልኮ አይደል? ለዚህ ጌታ ነው ይገባው። አዲስ ገቢ ጴንጤ መታለች። ጌታ የሚል ቃል ተጠቅማ ኢየሱስን ፈጣሪ ለማድረግ ሞክራለች። የእስከ ዛሬዎቹን ጴንጤዎች መጽሐፍ ቅዱስን ገልጠን አስተምረን ገብቷቸዋል። አዳዲሶቹን ደግሞ ለማስተማር እንገደዳለን ማለት ነው። መጽሐፍ ቅዱስ ላይ የሐዋርያ ሥራ 2:36 ላይ እግዚአብሔር ፈጣሪ ኢየሱስን ጌታ አድርጎ ሾመው ይላል። ስለዚህ የኢየሱስ ጌትነት በሹመት የተሰጠ ነው። ኢየሱስ እድሜው 30 ዓመት ከሞላ በኋላ የተሰጠው ስልጣን እንጂ ኢየሱስ 30 ዓመት እስከሚሞላው ድረስ ማንም ሰው ጌታ ኢየሱስ ብሎ አልጠራውም። ጌትነት፣ አዳኝነት፣ አገልጋይነት ይሄ ስልጣን ነው። ልጅነት ስልጣን ነው። እግዚአብሔር ኢየሱስን ልጅ አድርጎ ሾመው፣ ጌታ አድርጎ ሾመው፣ ካህን አድርጎ ሾመው፣ ነቢይ አድርጎ ሾመው፣ መልእክተኛ አድርጎ ሾመው። በሹመት የሚገኝ ነው። የኤፌሶን መልእክት ምዕራፍ 1 አንቀጽ 22 ላይ የ2000 ምን ይላል? ኤፌሶን ምዕራፍ 1 አንቀጽ 22 ላይ እግዚአብሔርም ሁሉን ከእግሩ በታች ያስገዛለት ቤተ ክርስቲያንንም በማንኛውም ነገር ራስ አድርጎ ሾመው ይላል። ስለዚህ ኢየሱስ ክርስቶስ ተሹሙ ነው። የኢየሱስ ጌትነት የሹመት ጌትነት የተሰጠ ነው። ማቴዎስ ወንጌል ላይ ስልጣን በምድርና በሰማይ ተሰጠኝ ይል የለም እንዴ? ጳውሎስ ለቆላስያስ ሰዎች በላከላቸው ደብዳቤ ላይ እግዚአብሔር ለኢየሱስ ጌትነትን፣ ስልጣናትን፣ ኃይላትንና ዙፋናትን ፈጠረለት ይላል። ስለዚህ የኢየሱስ ጌትነት የተፈጠረለት እንጂ ኢየሱስ ክርስቶስ በራሱ አይደለም ጌታ የሆነው። እንደዚሁም በሐዋርያ ሥራ ምዕራፍ 5 አንቀጽ 31 ላይ ይህን እግዚአብሔር ለእስራኤል ንስሐና የኃጢአትንም ስርየት ይሰጥ ዘንድ ራስን መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። ስለዚህ ኢየሱስ ክርስቶስ ራስ ተደርጎ ነው፣ መድኃኒት ተደርጎ ነው፣ ጌታ ተደርጎ ነው። አስባችሁታል? የተደረገ ነው። ማን ያደረገው? ፈጣሪ። ስለዚህ ሊመለክ የሚገባው ሊሰገድለት የሚገባው ኢየሱስን ጌታ ማድረግ የቻለውን ፈጣሪ ነው። ኢየሱስን ንስሐ እንዲሰጥ መድኃኒት እንዲሆን ራስ እንዲሆን የላከውን ፈጣሪ እንጂ ኢየሱስን አይደለም። ኢየሱስ አምልኮ የማይገባውም ስግደት የማይገባውም ስግደትና አምልኮ የሚገባው ለአንዱና ለብቸኛው ፈጣሪ ኢየሱስን ለሰጠን ነው። የሐዋርያ ሥራ ምዕራፍ 4 አንቀጽ 12 ምን ይላል? ሐዋርያ 4:12 መዳንን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ኢየሱስን የሰጠን አምላክ ነው ሊመለክ የሚገባው። ኢየሱስ የተሰጠ ነው። ስለዚህ ዋናው ማን ነው? ሰጪው ነው። አስባችሁታል? ሰጪ ምን ያክል ደግ ነው። ሰጪ ምን ያክል ቢወደን ነው። ስለዚህ ዋናው ማን ነው? ሰጪው ነው። የተሰጠው አይደለም ቁም ነገሩ፣ ሰጪው ነው። ለምሳሌ አንድ ሰው ስጦታ ቢሰጣችሁ በልባችሁ የሚያርፈው ነገር ሰጪነቱ ነው። ሰጪው ነው። ያን የምትወዱት የምታፈቅሩት በልባችሁ የሚቀመጠው ውለታው ልትረሱት የማትችሉት ሰጪው ነው። እንግዲህ ኢየሱስ የተሰጠ ነው። ሰጪውን ርስት አድርገው ሰጪውን ክደው ነው የተሰጠውን የሚያቆለጳበሱት። እንግዲህ ጴንጤዎች አዲስ ኪዳን ላይ ያዕቆብ መልእክት ምዕራፍ 1 ከ26 ጀምራችሁ ስታነቡት አምልኮ ለእግዚአብሔር አብ ብሎ ነው ሐዋርያው ያዕቆብ የሰበከው። ለኢየሱስ አምልኮ አይገባውም። የሚመለከው ማን ነው? እግዚአብሔር አብ ነው። ሐዋርያት አንድም ቦታ ኢየሱስን እግዚአብሔር አላሉትም። በተደጋጋሚ ተናግሬያለሁ። ታውቃላችሁ፣ ሐዋርያት ሰዎች እንዳይሰናከሉ፣ ሰዎች እንዳይሳሳቱ የእግዚአብሔርን ስልጣንና የአምልኮን ምንነት ለማን የሰጡት? ለአብ ነው። ለአብ እንደሚገባ አድርገው ነው ያስተማሩት እንጂ ኢየሱስ እግዚአብሔር ነው፣ ኢየሱስ ይመለካል የሚል አንዳች አስተምሮ ከሐዋርያት አልተገኘም። እነሱም ኢየሱስን አላመለኩም። የሚያመልኩት ማንን ነው? እግዚአብሔር አብ ነው። ስለዚህ ኢየሱስ ክርስቶስ አምልኮ የማይገባው ሰው ነው። የሚመለከው ኢየሱስን የሰጠን አካል ነው። ስለዚህ ኢየሱስ ክርስቶስ ምንድነው? ፈጣሪ ለእስራኤላውያኖች የሰጣቸው የተስፋ ቃል ነው። እግዚአብሔርም ፈጣሪም ለእስራኤላውያኖች በገባበት ቃል መሰረት ያንን ሰው አምጥቶላቸዋል። የሐዋርያ 13:23 ላይ ያለ እግዚአብሔር ኢየሱስ መድኃኒት ይሆን ዘንድ በገባው ቃል መሰረት አመጣ ይላል። ኢየሱስ የለም ነበረ፣ የተመጣ ነው። አምጪው አካል ነው ዋናው። ዘፍጥረት ላይ ነብዩ ዮሴፍ እግዚአብሔር መድኃኒትን ጌታም አድርጎኛል ይላል። ኦኬ። ስለዚህ ዮሴፍን አምልኩታ። እንግዲህ ዮሴፍ ጌታ አድርጎኛል ብሏል እግዚአብሔር። ኢየሱስንም ጌታ ያደረገው እግዚአብሔር ነው። ስለዚህ በኢየሱስ በኩል እግዚአብሔርን እንደካዳችሁት ሁሉ በዮሴፍም ዘንድ ሂዱና እግዚአብሔርን ካዱና ዮሴፍን አምልኩት። ኢየሱስ አንዳች ቅንጣት ታክል አምልኮ የማይገባው ሰው ነው። በነገራችን ላይ ኢየሱስ ቢያውቀው ኖሮ ይሄን በጣም የሚቀየመው
ምክንያቱም አምልኮ ለእግዚአብሔር ሲገባ ለኢየሱስ አሳልፎ መስጠት ኢየሱስ አላቃችሁም ብሏል። እሱ በእርግጥ አያቃችሁም። ነገ የውመል ቂያማ የትንሣኤ ቀን ኢየሱስ እንዴት እንደሚዝግባችሁና እንዴት እንደሚክዳችሁ ያንን የምናይ ይሆናል። በመጨረሻ የምንለው ከኢየሱስ ጋር የሆነ አምላክ ከእኛም ጋር ይሁን። መጽሐፍ ቅዱስ እግዚአብሔር አምላክ ፈጣሪ ከኢየሱስ ጋር እንደነበረ ነው የሚያስተምረው። ሐዋርያ 10:38 ላይ ያለላቸው ከኢየሱስ ጋር የነበረው አምላክ ይመለክ። ኢየሱስን ማምለክ አቁሙ። ኢየሱስን የሰጠንን አካል እውቅና ስጡ። እውቅና አትቀሙ፣ አትንፈጉ። ያድናል፣ ከዘላለም ሞት ያድናል፣ ከዘላለም ክስረት ያድናል፣ ያስመልጣል። አንዱ ብቸኛው መንገድ ሆኖ አለ። አርቲስት ዘሪቱ ከበደ የልጇን ሐዘን በኢየሱስ ለመርሳት እየሞከረች ነው። ነገር ግን ትልቁ ችግር ኢየሱስ እግዚአብሔር ነው የመሰላት አርቲስት ዘሪቱ ከበደ። ነገር ግን ኢየሱስ እግዚአብሔር አይደለም። እግዚአብሔርና ኢየሱስ ሁለት የተለያዩ ሰዎች ናቸው። ኢየሱስ የእግዚአብሔር ሰው ነው። እግዚአብሔር ሊያሳርፍ የሚችል ሊበጅ የሚችል የሚያድን አምላክ ነው እንደ መጽሐፍ ቅዱስ አስተምሮ። የሚገርመው ነገር የፕሮቴስታንቱ ዓለም ኢየሱስ በጊታር በማይክ በጩኸት የገነነ ነው። መጽሐፍ ቅዱስ ላይ ፈጣሪነቱ አምላክነቱ የማይገኝ ኢየሱስ ነው። መጽሐፍ ቅዱስ ላይ እግዚአብሔር ያሳርፋል፣ እግዚአብሔር ይበጃል ነው እንጂ የሚለው ኢየሱስ ይበጃል፣ ኢየሱስ ያሳርፋል አይልም። ኢየሱስ እግዚአብሔር አይደለም። ኢየሱስ ያድናል ስትል ነበረ። የሚያድነው እግዚአብሔር እንጂ ኢየሱስ አይደለም። ኦኬ፣ እንድንበት ዘንድ ተሰጠን ነው የተባለው። ኢየሱስ የሰጠን ኢየሱስን የሰጠን ነው እንጂ የሚያድነው ራሱ ኢየሱስ አይደለም የሚያድነው። መረጃ ላሳያችሁ። የሐዋርያ ሥራ 4:12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ኢየሱስ ክርስቶስ የተሰጠ ነው። ስለዚህ ሊያድን የሚችለው የሰጠው እንጂ ኢየሱስ አይደለም። አንደኛ ሳሙኤል ምዕራፍ 2:6 ላይ እግዚአብሔር ይገድላል ያድናል ተብሏል። ኢየሱስ ደግሞ እግዚአብሔር አይደለም። ኢየሱስ እግዚአብሔር እንዳልሆነ ሐዋርያት በደንብ ሰብከዋል። ኢየሱስ የእግዚአብሔር ባሪያ፣ የእግዚአብሔር ሰው፣ የእግዚአብሔር ጻድቁ ሰው፣ ፈራሃ እግዚአብሔር ሰው እንጂ እግዚአብሔር አይደለም። በጣም የሚገርመው ሐዋርያ ሥራ ምዕራፍ 10:38 ላይ ያለው ነው። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበረና ይላል። እግዚአብሔር ከኢየሱስ ጋር ነበረ። ሊያድነን፣ ሊያሳርፈን፣ ሊበጀን የሚችለው ከኢየሱስ ጋር የነበረው ፈጣሪ እንጂ ኢየሱስ አይደለም። ዘሪቱ ከበደ ሐዘንሽን ትረሽ ዘንድ ወደ ትክክለኛው አምላክ መምጣት አለብሽ። ስተት የሆነ አምላክ ስር ተደብቀሽ ሐዘንሽን ለመርሳት አትሞክሪ። ሁለት ሐዘን ነው የሚሆንብሽ። ዕንባቆም ምዕራፍ 3:5 ላይ እግዚአብሔር አይሳሳትም ተብሎ ተጽፏል። ዘሪቱ ከበደ ኢየሱስ አይሳሳትም ስትል ነበረ። የማይሳሳተው እግዚአብሔር እንጂ ኢየሱስ አይደለም። ኢየሱስ ይሳሳታል፣ ብዙ ስህተቶችን ሰርቷል። ኢሳይያስ ምዕራፍ 41:10 ላይ እግዚአብሔር የሚያበረታ እንደሆነ ተቀምጧል። ኢየሱስ ያበረታኛላችሁ። ኢየሱስ ማበረታት አይችልም። ኢየሱስ ማዳን አይችልም። ኢየሱስ ማዳን ቢችል ኖሮ ራሱን ወደ መስቀል የወሰደውን ሰይጣን ማሸነፍ ይችል ነበረ። ኢየሱስ ወደ ሰይጣን የሚነዳውን ነገር ከዛ እንኳ መዳን አልቻለም። ስለዚህ ሊያድንሽ የሚችለው ኢየሱስን ያዳነ አምላክ እንጂ ኢየሱስ አይደለም። ዘጸአት ምዕራፍ 33:4 ላይ እግዚአብሔርም እኔ ከአንተ ጋር ሄዳለሁ አሳርፍማለሁ ብሏል። ሊያሳርፍ የሚችል እግዚአብሔር እንጂ ኢየሱስ አይደለም። ኢየሱስን ያሳረፈ አምላክ ያሳረፈሽ። በጣም የሚያሳዝነው በጣም ያሳዘነች። በነገራችን ላይ የልጇን ሞት ለመርሳት ወደ አምላኳ ተጠጋች። ነገር ግን ወደ ስህተት ወደሆነ አምላክ ወደ አረማዊ አምላክ ነው እንግዲህ ጴንጦች እንድትጠጊ ያደረጉሽ። ወደ እውነተኛው አምላክ ወደ ኢየሱስ አምላክ ተጠግተሽ ሐዘንሽን ትረሺ ዘንድ እመኝልሻለሁኝ። ሐዘን ሊያስረሳ፣ ሊያሳርፍ፣ ሊያስመልጥ፣ ሊበጅ የሚችል አምላክ ማን ነው ብለሽ እንደምትፈልጊ ተስፋ አደርጋለሁ። ከቻላችሁ ሸር አድርጉላት ለዘሪቱ ከበደ። ምስኪን እንዴት እንዳታዘነችኝ ያስባችኋል። ከአንዱ ሐዘን ለመወጣት ሌላ መጥፎ ሐዘን ውስጥ መግባት፣ ስተት የሆነ አምላክ ስር ሂዶ ጉልበትን በቃ ማሟጠጥ ታውቃላችሁ። ነገሮቿን ሁሉ አሟጣ ነው ኢየሱስ ኢየሱስ እያለች ያለችው። ኢየሱስ ግን ጸሎት የማይሰማ አምላክ ነው። ሊሰማ የሚችል ሊጠግን የሚችል ሊያሳርፍ የሚችል አምላክ አይደለም ኢየሱስ። ያሳዝናል ግን። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ቆያችሁ? ባለፈ የምሰራበትን ቤት ለቅቄ ሌላ አዲስ ቤት ነው ስራ ያገባሁትና አጋጣሚ እነዚህ ቤተሰብ ውስጥ ጁምዓ የምንገናኘው 5 የምንደርስ ኢትዮጵያዊ ሰራተኞች አለን። በወሬ አንዷ ሰራተኛ ከደቡብ ኢትዮጵያ ነው የመጣችውና
ስትነግረኝ እናቷና ወንድሞቿን ለመርዳት ነው ወደ አረብ ሀገር የመጣችው። የ12ኛ ክፍል ፈተናም አልመጣላትም። እናቷና ወንድሞቿን የምትረዳበት ትልቁ ምክንያት እሷ የምትኖርበት ሰፈር የነበረው አብዛኛው የፕሮቴስታንት እምነት ተከታይ ነው። እንግዲህ ፕሮቴስታንት የሚበዛበት አካባቢ በተለያየ ነገር ፕሮቴስታንት እንድትሆኑ ይደረጋል። ፕሮቴስታንት ማትሆኑ ከሆነ ድግምት ነው የሚደረግባችሁና ወንድሞቿ ላይ 3 ወንድሞቿ ላይ ድግምት ነው ያደረጉባቸው ፕሮቴስታንት ካልሆኑ በሚል ማለት ነው። እንደው ሰፈርም እንዲለቁ ነው። አስባችሁታል? እና እናቲቱ እነዚህን ልጆችን ለማሳከም አባታቸው ሙቷል። ቤቷን ሽጣ ልጆችን ለማሳከም ሞከረች። ልጆቹም አልተሻላቸውም። እሷ አሁን በቤት ኪራይ ነው ያለችው እና ይቺ ልጅ 12ኛ ክፍል ፈተናም አልመጣላትም። እድሜዋ ገና 21 ነው። ትንሽ ናት እና አረብ ሀገር መታ ወንድሞቿና እናቷን ለመርዳት ነው የመጣችው። እዚህ ሰው ቤት ልትሰራ ማለት ነው። በጣም እያዘንኩኝና ለወደፊት ጥቁር ዘመን እየመጣብን እንደሆነ የተረዳሁት ከኑሮ ውድነቱ ከሀገር ውስጥ ካለው ጦርነቱ ባሻገር የፕሮቴስታንቱ ማህበረሰብ ነው። በነገራችን ላይ ፕሮቴስታንቱ ማህበረሰብ መጽሐፍ ቅዱስን መሰረት የሚያደርግ የአይሁድ ማህበረሰብ አይዲዮሎጂ ያለው ማህበረሰብ ነው። የሌላውን የአንተን እምነት ተከታይ ያልሆነን ሰው ብትበድለው፣ ብትጎዳው፣ ብትገድለው በእነሱ ሃይማኖት አያስጠይቃቸው። ኢስላም ያስተማረን የሰው ልጅ የፈለገውን ሃይማኖት ይከተል፣ ያ ሰው ሳይበድልህ መበደል በአላህ ዘንድ ያስጠይቃል። ኦኬ። መጽሐፍ ቅዱስ ላይ ወንድምህ ላልሆነው ማለት ነው ያኔ እነሱ ምን ተከተል ላልሆነው አራጣ አበድረው ወለድ አበድረው ነው የሚለው። የበከተ አብላው ነው። ለወንድምህ ግን የበከተ አትስጠው ነው። ለወንድምህ ግን አራጣ አታበድረው። አራጣ ማበደር ሌላው ማህበረሰብ ድህነት አረንቋ ውስጥ ድህነት መቀመቅ ውስጥ ስለሚያስገባ ነው። የበከተ ማብላት ደግሞ ያን ርጋጭ ነህ ለኔ ባሪያ ነህ እንደማለት ነው። ስለዚህ ፕሮቴስታንቱ ማህበረሰብ ኢትዮጵያ ውስጥ ጥቅማ ጥቅም በመስጠት የተለያየ ድራማ በመስራትን ብቻ ሳይሆን ድግምት በማድረግ ሃይማኖት ለማስቀየር ድግምት በማድረግ ድህነት አረንቋ ውስጥ ማህበረሰቡ እንዲገባ የሚያደርጉ ናቸው። የሚያደርጉት ምንድነው? ሃይማኖታቸው ሌላውን አያቅፍም። ለሌላው የሰው ልጅ አይጨነቅም። ይሄ ሰው ጴንጤ አይደለም ብትገለው የእሱ ጊዜር አይጠይቀውም፣ የእሱ አምላክ አይጠይቀውም። ብትደግምበት የእሱ አምላክ አይጠይቀውም። ብትሰርቀው ብትገለው የእሱ አምላክ አይጠይቀውም። አሁን ይህ ሃይማኖት ነው? ለሰው ልጅ ዋስትና ያልሰጠ እንዴት ነው ሃይማኖት የሚሆነው? አስባችሁታል? ነቢያችን አለይሂ ሰላቱ ወሰላም ከሙስሊም ውጭ የሆነን ሰው እንኳን አይደለም መበደል ማለት በሚኖርበት ሀገር ችግር እንኳን ማድረስ የውመል ቂያማ አላህ ፊት እጠይቀዋለሁኝ። ኦኬ ገሃነም ነው የሚገባው ብለው ያስተምሩት ነቢያችን አለይሂ ሰላቱ ወሰላም። ፕሮቴስታንት ጋር ብትሄድ ግን ጴንጤ ካልሆንክ ወይም ያው የአይሁድ መጽሐፍ ስለሆነ የሚከተሉት የአይሁድ መጽሐፍ ጋር አይሁድ ካልሆንክ ሌላውን ብትገለው ብትጨፈጭፈው ችግር የለውም። እንደውም እግዚአብሔር ፈቅዶልኛል ነው የሚለው። እነሱ የበላይ እንዲሆኑ እነሱ የእግዚአብሔር ልጅ እኛ ባሪያ ስለሆነ የሚያስቡት እነሱ የእግዚአብሔር ሰዎች ስለሆኑ ብትገላቸው ምን ብትላቸው ችግር የለውም ነው። በቃ ይሄ ነው። ይህ ሃይማኖት ለዚህ ምድር ላይ የማያስፈልግ የሰው ልጅ እያንዳንዱ የሰው ልጅ የዚህን ሃይማኖት አይዲዮሎጂ አውቆ ትውልድ ዲዳን ፕሮቴስታንቲዝም ይብቃ ነው የሚለው መባል ያለበት። በቃ የኢትዮጵያ ጴንጤ ብሎ ማለት አይሁድ ማለት ነው። እንደው ጌታ ሆይ ምን አይነት ህይወትን ዘመን እንደመጣብን አላህ መቼም ስራቸውን ያጋልጥ እና ጥንቃቄ አድርጉ፣ ዚክር አድርጉ። ጴንጤ የሚበዛበት አካባቢ ያላችሁ ዚክር አድርጉ። በጣም ድግምተኞች ናቸው፣ ሲር ያደርጋሉ። እንደው ፈጣሪ ይቀጣናል ብለው አያስቡ። ያኔ እንደ ሙስሊም አላህ ይቀጣኛል፣ ሙስሊምን ባይሆን ይሄን ሰው አላህ ዘንድ ጠይቅበታለሁ የሚል አይሉ። ምክንያቱም ሃይማኖታቸው ይፈቅዳልና። ሱብሃንአላህ። አዳም በሰራው ስራ ሁላችንም ተወስጠን ቡሳስ ደርሶብናል ሲባል ሁሉም ሰው ብዙ አይከራከርም። እውነት ነው። በሱ ስራ እኔ እከራከራለሁ። እኔ አሁን በአዳም ኃጢአት እኔ አልወቀስም። ለምን እወቀሳለሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? የክርስትና ሃይማኖት በሁለት ሰዎች ብቻ የሚተወን ነው፣ በአዳምና በኢየሱስ። ልብ ብላችሁ ከሆነ የክርስትና ሃይማኖት ሰባኪዎች እየሮጡ ይመጡና ኃጢአተኛ ናችሁ ይሉናል። ምን ሰራን ብለን ጠይቀን ሳንጨርስ የአዳም ኃጢአት አለባችሁ ይሉናል። እኛ አዳምን አናቀውም ብለን መብታችንን ሳንጠይቅ አይ በኢየሱስ ጸድቃችኋል ይሉናል። ጽድቁንም ኃጢአቱንም የሚተወነው በውክልና ነው። ለዛውም ኢየሱስንና አዳምንኛ ውክልና ሳንሰጣቸው የሰው ልጅ ከአምላኩ ጋር በጽድቅም ሆነ በኃጢአት ራሱ ሊሳተፍ ይገባል እንጂ ጽድቃችንንም ሆነ ኃጢአታችን ሌላ ሰው ሊተውነው አይገባም። የሰው ልጅ ከአምላኩ ጋር በቀጥታ በጽድቅም ሆነ በኃጢአት ሊገናኝ ይገባል። ክርስትና ይህንን የሚከለክል ነው።
ነፃ መብትን የሚከለክል ነው። የሚገርመው ይህ አይደለም። እንደ አዲስ ኪዳን አስተምሮ ኢየሱስ ክርስቶስ የእግዚአብሔር ወንጌል የሰበከ ሰው ነው ተብሏል። ይህ ሰው የእግዚአብሔር ወንጌል ሲሰብክና ሲያስተምር ስለ አዳምና ስለ ሔዋን አላስተማረም። ኢየሱስ አዳምና ሔዋንን አያውቃቸውም። በስም ደረጃ ራሱ አልጠቀሳቸውም። በጣም የሚያሳዝነው ደግሞ እግዚአብሔር ኢየሱስን ስሙት ነው እንጂ ያለው የአዳምና የሔዋን ኃጢአት ስላለባችሁ ይኸው ኢየሱስ ልኬላችኋለሁ ግደሉ አላለም። እግዚአብሔር ማለት ነው። መጽሐፍ ቅዱስ ላይ የውርስ ኃጢአት አለባችሁ፣ የአዳምን ኃጢአት ተሸክማችኋል፣ ኢየሱስ ለእናንተ ኃጢአት ሞቶላችኋል የሚባል ነገር የለም። እንዲያውም እንደ መጽሐፍ ቅዱስ ጥብቅ አስተምሮ እግዚአብሔር ሰውን እንድትገድሉበት አይወድም። ሰውን መግደል ከባድ ኃጢአት ነው። ኢየሱስ ደግሞ ሰው ነው። አስባችሁታል? ኢየሱስን ገድለን እንጸድቃለን ማለት ሰውን ገድሎ መጽደቅ የለም። የሰው ልጅ የሚጸድቀው በእምነትና በስራው ለጽድቁም ሆነ ለኃጢአቱ ራሱ ሲሳተፍበት ነው። በመሆኑም ልንጸድቅ የምንችለው በእምነትና በስራችን በራሳችን የእምነት ልኬትና ወደ አምላክ የምንቀርብበት ትእዛዛት ስራዎች እንጂ ሰውን በመግደል አይደለም። ሰውን መግደል ከባድ ኃጢአት ነው። ዘፍጥረት 9:6 ላይ እግዚአብሔር ሰውን በመልኩ ፈጥሯልና የሰውን ደም ያፈሰሰ ደሙ ይፍሰስ፣ ምክንያቱም የሰው ልጅ በእግዚአብሔር አምሳል የተፈጠረ ነው ይላል። ኢየሱስ ክርስቶስ ደግሞ በእግዚአብሔር አምሳል የተፈጠረ እንደሆነ ኤፌሶን 4:4 ላይ አለ። እንደዚሁም አንደኛ ቆሮንቶስ ምዕራፍ 11 ወር ምዕራፍ 3:11 አካባቢ ላይ ወንድ ሁሉ የእግዚአብሔር ምሳሌ ነው ይላል። ኢየሱስ ክርስቶስ ደግሞ ወንድ ልጅ ነው፣ የእግዚአብሔር ምሳሌ ነው። የእግዚአብሔር ምሳሌ የሆነን ሰው መግደል ኃጢአት እንጂ ጽድቅን አያስገኝም ማለት ነው። ይህን ይመስላል። አፈሌላ